ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባለፈው የጀመርነውን ክፍል እንቀጥላለን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ወደ ትምህርታችን እንቀጥል። በመጀመሪያው ሰዎች አላህን ብቻ ያመልኩ ነበር። ጊዜው እየሄደ ሲሄድ ሰይጣን በሰዎች መካከል ጥመትን አስፋፋ። በመጀመሪያው ጻድቃንን በማስታወስ ስማቸውን የያዙ ሐውልቶች ተሰሩ። ከዛም ትውልድ ካለፈ በኋላ እነዚህ ሐውልቶች መመለክ ተጀመረ። በዚህም መንገድ ሽርክ በምድር ላይ ተስፋፋ። አላህ ሱብሓነሁ ወተዓላ ህዝቡን ወደ ቀጥተኛው መንገድ ይመራቸው ዘንድ ከመካከላቸው አንድ ታማኝ ሰው መረጠ። እሱም ነቢዩላህ ኑህ አለይሂ ሰላም ነበሩ። ኑህም ህዝባቸውን ሰበሰቡና እንዲህ አሏቸው፣ ወገኖቼ ሆይ አላህን ብቻ አምልኩ፣ ከሱ በስተቀር በእውነት የሚመለክ የለም። እኔ ለእናንተ ታማኝ መልእክተኛ ነኝ። አላህን ፍሩ ታዘዙኝም። በዚህ ጥሪ ምክንያት ምንንም ዋጋ አልጠይቃችሁም። ምንዳዬ ከአላህ ከዓለማቱ ዘንድ ነው አሏቸው። ነገር ግን ህዝቡ ይህን ጥሪ በደስታ አልተቀበሉትም። በተቃራኒው ማሾፍና መሳለቅ ጀመሩ። አንተ እንደኛው ሰው ነህ፣ እንዴት ነው መልእክተኛ ነኝ ትላለህ? ተከታዮችህ ሁሉ ድሆችና ደካሞች ናቸው፣ እኛ እንዴት ከነሱ ጋር እኩል እንሆናለን? በማለት ይሳለቁባቸው ነበር። ኑህም አለይሂ ሰላም ግን በትዕግስት መለሱ፣ ወገኖቼ ሆይ በእኔ ምንንም ስህተት የለም። እኔ ከዓለማት ጌታ የተላኩ መልእክተኛ ነኝ። የጌታዬን መልእክት አደርሳለሁ፣ ለእናንተም ቀን ምክር እሰጣለሁ። ህዝቡ ግን ከቀን ወደ ቀን በክህደት እየጠነከረ ሄደ። እርስ በርስ ይመካከሩም ነበር። አማልክቶቻችሁን አትተዉ፣ ወድን፣ ሱዕን፣ የዑትን፣ የዑቅንና ነስርን አጥብቃችሁ ያዙ እያሉ ይተባበሩ ነበር። ኑህ አለይሂ ሰላም ግን ተስፋ አልቆረጡም። ቀንም ሆነ ሌሊት ህዝባቸውን ወደ አላህ ይጣሩ ነበር። በድብቅም በግልጽም ይመክሯቸው ነበር። ነገር ግን ህዝባቸው ጥሪያቸውን ለመሸሽ ጆሮአቸውን በጣታቸው ይዘጉ ነበር። ፊታቸውንም በልብሶቻቸው ይሸፍኑ ነበር። እውነቱን እንዳያዩና እንዳይሰሙ በትዕቢት ይጸኑ ነበር። ነቢዩላህ ኑህ አለይሂ ሰላም ግን በአላህ ላይ ያላቸው ተስፋ ፈጽሞ አልተውም ነበር። ይህም የ950 ዓመታት ትዕግስትና የዳዕዋ ጉዞ መጀመሪያ ብቻ ነበር። ነቢዩላህ ኑህ አለይሂ ሰላም ህዝባቸውን ለአጭር ጊዜ ሳይሆን ለረጅም ዘመን ወደ አላህ ጠሩ። አላህም በቁርአኑ እንደገለጸው በመካከላቸው 950 ዓመታት ቆይተው የአላህን መልእክት አደረሱ። ቀንም ሆነ ሌሊት በህዝቡ ፊትም ሆነ በግልጽ ሁልጊዜ የሚናገሩት አንድ ነገር ብቻ ነበር፣ አላህን ብቻ አምልኩ፣ ከእርሱ ውጪ የሚመለክ አምላክ የለም። ጌታችሁን ምህረት ለምኑ፣ እርሱ በጣም ይቅር ባይ ነው። ከሰማይ ዝናብን በብዛት ያወርድላችኋል፣ በሀብትና በልጆችም ያበረታችኋል። ነገር ግን ህዝቡ ከእውነት ይልቅ ትዕቢትን መረጠ። የኑህ አለይሂ ሰላም ንግግር በተሰማ ቁጥር ጆሮአቸውን በጣታቸው ይዘጉ ነበር፣ ፊታቸውንም በልብሶቻቸው ይሸፍኑ ነበር። ምክንያቱም እውነቱን መስማት አይፈልጉም ነበር። ከዛም የጎሳው መሪዎች እንዲህ አሉ፣ ተከታዮችህ ድሆችና ዝቅተኛ ሰዎች ናቸው። እኛ ከነርሱ ጋር አንቀመጥም፣ እነርሱን ከጎን ካባረርክ ብቻ ነው አሉት። ኑህም አለይሂ ሰላም ግን በጽናት መለሱ፣ እኔ ምእመናንን አላባረርም፣ ሁሉም በአላህ ፊት እኩል ናቸው። ሀብታምም ሆነ ድሃ፣ ክብር ያለው ሰው በተግባሩ እንጂ በገንዘብ አይደለም አላቸው። ዘመናት አለፉ፣ 10 ዓመታት፣ 100 ዓመታት፣ ከዚያም ብዙ ዓመታት። ነገር ግን ያመኑት ጥቂቶች ብቻ ነበር። በመጨረሻም አላህ ኑህን አለይሂ ሰላም ወህይ አወረደ። ከህዝብህ ካመኑት በስተቀር ከእንግዲህ በኋላ ማንም አያምንም፣ ስለሚያደርጉትም አትዘን አላቸው። ይህም ወህይ የሚያሳየው የክህደታቸው መጨረሻ እንደደረሰ ነበር። ከዚያም አላህ ሱብሓነሁ ወተዓላ ኑህን አለይሂ ሰላም ታላቅ መርከብ እንዲሰሩ አዘዛቸው። መሬቱም በረሃማና ባህርም ከአካባቢው አይታይም ነበር። ሆኖም ኑህ አለይሂ ሰላም የአላህን ትዕዛዝ ያለምንም ጥርጥር ተቀብለው የመርከቡን ግንባታ ጀመሩ። ህዝቡ በየቀኑ እየመጣ ይሳለቅባቸዋል። አንተ ኑህ ነብይነትን ትተህ አናጺነትን መረጥክ እንዴ? መርከብ በበረሃ ላይ ይሰራልን? ይሉት ነበር። ኑህም አለይሂ ሰላም ግን በእርጋታ እንዲህ ይመልስላቸው ነበር፣ ዛሬ በእኛ ላይ ብትሳለቁም ነገ በእናንተ ላይ እንሳለቃለን። አዋራጅ ቅጣት በማን ላይ እንደሚወርድ በቅርቡ ታውቃላችሁ ይሏቸው ነበር። እነሱ ግን አልተገነዘቡም። መርከቢቱ የምህረት በር መሆኗን አላወቁም። የሚመጣው ታላቅ ፈተና እጅግ ቀርቦ ነበር። አላህም ሱብሓነሁ ወተዓላ ለነቢዩላህ ኑህ አለይሂ ሰላም አዲስ ትዕዛዝ ሰጣቸው። በእኔ ጥበቃና በወህይ መሰረት ታላቅ መርከብ ስራ። ኑህም አለይሂ ሰላም የተዘረጋ የበረሃ አካባቢ ላይ የመርከቡን ስራ ጀመሩ። በመጨረሻም መርከቧ ተጠናቀቀች። ከዚያም አላህ አዘዛቸው፣
አላቸው። ከእያንዳንዱ የእንስሳት ዝርያ አንድ ወንድ አንድ ሴት ወደ መርከቡ አስገባ። ከአማኞችም ሁሉም ጋር ተሳፈር አላቸው። ያመኑት ሰዎች በጣም ጥቂቶች ነበሩ። በብዙ ዘገባዎች መሰረት ወደ 80 ያህል ብቻ ነበሩ። ሁሉም በመርከቡ ውስጥ ከገቡ በኋላ የአላህ ቅጣት ጀመረ። ሰማይ በኃይለኛ ዝናብ ተከፈተ። ምድርም በአቅጣጫው ሁሉ ውሃ ማፍለቅ ጀመረች። ሰማይም የወረደውና ከምድር የፈነዳው ውሃ ተገናኘ። በአጭር ጊዜ ውስጥ ምድር በውሃ ተጥለቀለቀች። መርከቧም በአላህ ፍቃድ በማዕበሉ ላይ መንሳፈፍ ጀመረች። በዛ ጊዜ ኑህ አለይሂ ሰላም አንድ አሳዛኝ ነገር ተመለከቱ። የራሳቸው ልጅ በውሃው መካከል ነበር። በፍቅር ጠሩት። ልጄ ሆይ ከእኛ ጋር ተሳፈር፣ ከካፊሮች ጋር አትሁን አሉ። ልጁ ግን በትዕቢት እንዲህ አላቸው፣ ወደ ተራራው እሮጣለሁ፣ እርሱ ያድነኛል አላቸው። ኑህም አለይሂ ሰላም ዛሬ ከአላህ ቅጣት የሚያድንህ ማንም የለም፣ አላህ ያዘነለት ሲቀር አሉት። ንግግራቸውን ሳያጠናቅቁ ታላቅ ማዕበል መጣና በመካከላቸው ገባ። ልጃቸውም ከሰመጡት ጋር ሆነ። ኑህ አለይሂ ሰላም በሐዘን ወደ አላህ ዱዓ አደረጉ። አላህ እንዲህ አላቸው፣ እርሱ ከቤተሰብህ አይደለም፣ እርሱ መጥፎ ስራን መርጧል አለች። ኑህም አለይሂ ሰላም ወዲያውኑ ተጸጸቱ። ጌታዬ ሆይ እውቀት የሌለኝን ነገር ከመጠየቅ በአንተ እጠበቃለሁ። ይቅር ካላልከኝ ካራራህልኝ ከከሳሪዎች እሆናለሁ አሉ። የውሃው መጥለቅለቅ ለብዙ ቀናት ቀጠለ። በመጨረሻም ሁሉም አመፀኞች ጠፉ። የቀሩት ኑህ አለይሂ ሰላም ከእሳቸው ጋር በመርከቡ የነበሩት አማኞች ብቻ ነበሩ። ከብዙ ቀናት በኋላ አላህ ሱብሓነሁ ወተዓላ ለምድርና ለሰማይ ትእዛዝ ሰጠ። ምድር ሆይ ውሃሽን ዋጪ፣ ሰማይ ሆይ ዝናብሽን አቁሚ። በቀስታ ውሃው እየቀነሰ ሄደ። ታላቁ ጥፋትም ተጠናቀቀ። በመጨረሻ መርከቧ በጁድ ተራራ ላይ በሰላም አረፈች። ይህም ሁሉ በአላህ ፍቃድና ጥበቃ ነበር። ከዚያም አላህ ለነቢዩላህ ኑህ አለይሂ ሰላም እንዲህ አላቸው፣ ኑህ ሆይ ከእኛ ጋር በሆነ ሰላምና በረከት አንተና ከአንተ ጋር ያሉት አማኞች በሰላም ውረዱ አላቸው። ኑህም አለይሂ ሰላም ከእርሳቸው ጋር የነበሩት አማኞች በምስጋና ከመርከቧ ወረዱ። ከታላቁ ጥፋት በኋላ በምድር ላይ የቀሩት እነሱ ብቻ ነበሩ። ሰው ልጅ እንደገና መበራከት የጀመረው ከእነርሱ ነበር። በታሪክ መጽሐፍት እንደተጠቀሰው ኑህ አለይሂ ሰላም ውሃው መቀነሱን ለማወቅ ወፎችን ይልኩ እንደነበረ ተዘግቧል። ኑህም አለይሂ ሰላም ከዛ በኋላ አላህን እያመሰገኑ አዲስ ህይወትን ጀመሩ። አላህም በምድር ላይ በእርሳቸውና በአማኞች አማካኝነት የሰው ልጅ ዘር እንደገና እንዲበራከት አደረገ። ስለዚህ ኑህ አለይሂ ሰላም የሰው ልጆች ሁለተኛው አባት ተብለው ይጠራሉ። ይህ አላህ ለአማኞች የሚሰጠው እርዳታና ለአመፀኞች የሚያመጣው ቅጣት ታላቅ ትምህርት ነው። ታላቁ ጥፋት በኋላ ነቢዩላህ ኑህ አለይሂ ሰላም ከአማኞች ጋር በምድር ላይ አዲስ ህይወት ጀመሩ። አላህም በመገዛት ሰዎችን ወደ ተውሂድ በመጣራት ዘመናቸውን አሳለፉ። በቁርአን መሰረት ኑህ አለይሂ ሰላም በህዝባቸው መካከል 950 ዳዕዋ አድርገዋል። ይህም ለዳዕዋ ያላቸውን ትዕግስትና ጽናትና እምነት ያሳያል። ከጥፋት በኋላ የሰው ልጆች በኑህ አለይሂ ሰላም ዘር ተበራከቱ። በኢስላማዊ ታሪክ ኑህ አለይሂ ሰላም 3 ልጆች እንደነበራቸው ይጠቀሳል። እነሱም ሳም፣ ሃም እና ያፌት ናቸው። በብዙ ታሪካዊ ዘገባዎች መሰረት ብዙ ህዝቦች ከነዚህ ልጆቻቸው ዘር እንደተስፋፉ ይነገራል። ነገር ግን የትኛው ህዝብ ከየትኛው ልጅ እንደተገኘ በቁርአን ወይም በታማኝ ሐዲሶች በግልጽ አልተገለጸም። ኑህ አለይሂ ሰላም እድሜያቸውን በአላህ ታዛዥነት አጠናቀቁ። ከዛ ወደ ጌታቸው ተመለሱ። የት እንደተቀበሩ የሚነገር የተለያዩ ታሪኮች ቢኖሩም በታማኝ ማስረጃ የተረጋገጠ መረጃ የለም። ከኑህ አለይሂ ሰላም ታሪክ የምንማረው አንደኛ እውነትን መከተል ብዙ ሰዎች ባይከተሉትም ትክክል እንደሆነ ነው። ሁለተኛ በአላህ ላይ መታመን ከሁሉም በላይ ነው። ሶስተኛ ትዕግስት የሙስሊም ታላቅ ባህሪ ነው። አራተኛ የአላህ ትዕዛዝ ሲመጣ ማንም ሊያቆመው እንደማይችል ነው። አምስተኛ ሀብት፣ ስልጣን ወይም የቤተሰብ ዝምድና ሳይሆን የሚያድነው እምነትና መልካም ስራ ብቻ ነው። አላህ ከነቢዩላህ ኑህ አለይሂ ሰላም ታሪክ ትምህርት ከሚወስዱት ሰዎች አድርገን። እስከዚህ ድረስ ካዳመጣችሁን ቪዲዮው ተመችቷችኋል ማለት ነው። ላይክ፣ ሰብስክራይብ በማድረግ የአጅሩ ተካፋይ ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።